የቅድስት ማርያም መግደላዊት ታሪክ። በመጽሐፍ ቅዱስ እንደተጻፈው ቅድስት መግደላዊት ማርያም በጌታችን ዘንድ ከፍተኛ ክብር ያላትና ለእኛም መልካም ምሳሌ የሆነች ሴት ናት። ክብር ምስጋና ለእርሱ ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በዋለ ጊዜ አብዛኛዎቹ ደቀ መዛሙርቱ ሲሸሹ፣ እርሷ ግን ከመስቀሉ ስር ተገኝታ ለእርሱ ያላትን ፍቅርና ታማኝነት አሳይታለች። ጌታችን እጆቹና እግሮቹ በሚስማር ሲቸነከሩ፣ ራሱ ላይ የሾህ አክሊል ሲደፋበት፣ ልቡ በሰው ልጆች ክፋት ሲያዝን፣ እርሷ በመስቀሉ ስር ነበረች። መለኮት የተዋሃደው ስጋው ካረፈበት አዲስ መቃብር አፍ ላይ ድንጋዩ ሲንከባለል ተገኝታ ተመልክታለች። የጌታዋን ቅዱስ ስጋ የምትቀበለውን መልካም ሽቱና ቅባት በምታዘጋጅበት ጊዜ አካሏ እዛ ባይሆንም ልቧና ሐሳቧ በሙሉ ግን ከመቃብሩ አልተለየም። ዝግጅቷን ስትጨርስም በእኩለ ሌሊት ወደ መቃብሩ ትገሰግሳለች። ጌታችንም የዘላለማዊን አምላክ ትንሣኤ ለማየትና ለማብሰር የመጀመሪያዋ ሰው አደረጋት። በመቃብሩ አጠገብ ሆና ታለቅስ የነበረችውን ሴት በግርማ ሞገሱ በክብር ተገለጠላት፣ አናገራትም። ያየችውን እንድትመሰክር ባዘዛት መሰረትም ትንሣኤውን ለማብሰር ቀዳሚት ሴት ሆነች። በዚህ ምክንያት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ቅድስት መግደላዊት ማርያምን የሐዋርያት ሐዋርያ ትላታለች። ቅድስት ማርያም መግደላዊት ጠንካራና ታማኝ ሐዋርያዊት መሆኗን ጌታችንን እየተከተለችና እያገለገለች የመልካም ታሪክ ባለቤት ሆናለች። ታስደምማለችም። በእርሷ ውስጥ በሕይወቷ ሁሉ ዓይኖቿን ከፈጣሪዋ ያነሳች፣ እንደ አእዋፍ ወደ ሰማይ የተከነፈችና የቅዱሳን መላእክት ወዳጅ የሆነችን ሴት እናያለን። ቅድስት መግደላዊት ማርያም በዚህ ፍቅሯና አገልግሎቷ የብርሃንን ልብስ ለመጎናጸፍ በቅታለች። መግደላዊት የሚለው የስሟን ቅጽል ያገኘችው ምናልባት ከገሊላ ባህር በስተምስራቅ የሚገኘውን መግደሎን ከተሰኘው ቦታ ነው። ከትውፊት እንደምንረዳው ከጌታችን ዕርገት በኋላ ተከታዮቹ የነበሩት አሳደዋቸዋል፣ ለፍርድም አቅርበዋቸዋል። ቃለ እግዚአብሔርን ይሰብኩ ዘንድ በዓለም የተነገሩትን ሐዋርያትንም አሰደዋል። በዚህ ጊዜ ከ72ቱ ደቀ መዛሙርት ወይንም አርድእት አንዱን ቅዱስ መክሲሚያኖስንና ቅድስት መግደላዊት ማርያምን፣ አላዛርንና እህቶቹን፣ የማርታን አገልጋይ አይነ ስውር ሆኖ ተወልዶ ጌታችን በተአምር የፈወሰውን ሴዶንያስንና ሌሎች ክርስቲያኖችን በአንድነት አስረዋቸዋል። ሰብስበው የሕይወት አድን መሳሪያም ሆነ ሊቀ ሐመር የሌለውን አቅጣጫ የማይጠቁም ጀልባ ውስጥ ከጫኗቸው በኋላ ባህር ላይ ለቀቋቸው። እንደ ጸላኢ ምኞት ቢሆን ኖሮ ማዕበል አናውጣቸው ሰጥመው እንዲሞቱ ነበር የታሰበው። ጀልባዋ ግን ይዛቸው ወደ ማርስ ያመራች። ሆኖም ምንም ጉዳት ሳይደርስባቸው ራሳቸውን በአሕዛብ ቤተ ጣዖት ቤት አገኙት። እዚያ በደረሱ ጊዜ መምለኪያነ ጣዖታቱ እነርሱን አምላካችን ብለው ለሚያመልኩበት መስዋዕት ለማቅረብ እየተፋጠኑ ነበር። ይህን ያስተዋለችው ቅድስት መግደላዊት ማርያም በቀጥታ ወደ እነርሱ ሄዳ ትሕትና በተላበሰ ነገር ግን ጠንካራና ጣፋጭ በሆነ መላካዊ ቃል አስተምራ ከተሳሳተ እምነታቸው ወደ እውነተኛው ሃይማኖት መለሳቻቸው። በእርግጥም ከሰባት ርኩሳን መናፍስት የተላቀቀ ሰውነት ሰው ሆኖ ከተገለጠ አምላክ ጋር ቃል በቃል የተነጋገረ አንደበት ስለተደረገለት ድህነትና ስላገኘው ፍቅር ቃለ እግዚአብሔርን ቢሰብክ አያስደነግጥም። ቅድስት መግደላዊት ማርያም ከዚህም በላይ ጸጋ ተሰጥቷታልና ይኸውም ሕሙማንን መፈወስ ነው። ብዙዎቹ የተከተሏት እንድትጸልይላቸው ይጠይቋት ነበር። በእነዚህ ከኢየሩሳሌም የመጡ ብሩካን ማህበር አማካኝነት በማርሴይስ የሚገኙ የረከሱ አብያተ ጣዖታት በሙሉ ተደመሰሱ። በቦታቸውም ብዙ አብያተ ክርስቲያናት ታነጹ። በእግዚአብሔር ፍቃድና ረድኤት ለብዙዎች ወንጌል ተሰበከ። ብፁዕ የሆነው መክሲሚያኖስም የሀገረ ስብከቱ ሊቀ ጳጳሳት ሆኖ ተሾመ። ቅድስት መግደላዊት ማርያም ከሰዎች ተለይታ በብሕትውና በበዓት ተከታ በጸሎት ተወሰና ትኖር ዘንድ በቁርጥ ሕሊና ተነሳሳች። በተባቶ ዝጉታዊት ሆና የምትኖርበትን በዓት አፈላልጋ ላሴንት ባውም ተብሎ በተሰየመው ቦታ ላይ አንድ ዋሻ አገኘች። በዚህ በወደብ አካባቢ ውሃና ዛፍ በሌለበት ከፍታማ ቦታ ከማንም ጋር ላትተያይና ማንም ሳያቀባት ለ30 ዓመት ያክል ኖራለች። ተገቢ በሆኑት ሰዓታት ወይንም በሰባቱ የጸሎት ሰዓታት ሁሉ እጆቿን ዘርግታ ለጸሎት ስትቆም በቅዱሳን መላእክት አማካኝነት ወደ ሰማያት ተነጥቃ የሰማያንን የምስጋና ዝማሬ ታዳምጥ ነበር። በዚህ ሁኔታም ነፍሷ ታድሳና በሰማያኑ ቅዱሳን ተባርካ አሁንም በቅዱሳን መላእክት አማካኝነት ወደ ምድራዊ በዓቷ ትመለሳለች።
ይህ ለግሏ ይዛ ለራሱ ያስቀረችው ፀሐይ ሕይወት ተደብቆ ይቀር ዘንድ ፈቃደ እግዚአብሔር አይደለምና ለሌሎች እንዲያበራ ገልጦታል። ከዕለታት አንድ ቀን አንድ የአካባቢው ቄስ በብሕትውና ለመኖር ወስኖ ከቅድስት መግደላዊት ማርያም ባት የ12 ምዕራፍ ከፍታ ባለው ቦታ ላይ በዋሻ መኖር ጀመረ። በዝማሬ ፈጣሪውን እያመሰገነ ሳለ ቅዱሳን መላእክት ቅድስት መግደላዊት ማርያምን ይዘው ወደ ሰማያት ሲያስወጧትና ሲመልሷት በፈቃደ እግዚአብሔር ተመለከተ። ባየው ነገር እርግጠኛ ለመሆን ስለፈለገ እግዚአብሔርን በጸሎት ጠይቆ ወደ ቅድስቷ ዋሻ አመራ። ጥቂት እንደተጓዘ ጉልበቱ ተብረከረከ፣ ሰውነቱም በፍርሃት ተዋጠ። ሐሳቡን ቀይሮ ወደ ኋላ ሲመለስ ፍርሃቱ ሁሉ ጠፋለትና ሙሉ ጥንካሬ አገኘ። እንደገና ተመልሶ ወደ ዋሻዋ ሊሄድ ሲል አሁንም ሰውነቱ ተብረከረከ። ሰልችቶት ሙከራውን እስኪያቆም ድረስ እንዲያ ሆነ። ቦታው ላይ አንድ ከርሱ ሰብአዊ ዕውቀት በላይ የሆነ ሰማያዊ ምስጢር ሊኖር እንደሚችል በማገናዘብ አሁንም ወደ እግዚአብሔር በጸሎት ከጠየቀ በኋላ ድምፁን ጮክ አድርጎ በዚያ ዋሻ ውስጥ ያለኸው ሰውም ሆነ ሌላ ፍጡር እንድታናግረኝና ምስጢርን እንድትገልጽልኝ በእግዚአብሔር ስም እለምንሃለሁ አለ። 3 ጊዜ እንዲያ ካለ በኋላ ቅድስት መግደላዊት ማርያም ቀረብ በልና ማወቅ የፈለከውን ትረዳለህ አለችው። ግማሽ መንገድ እንደቀረበም በሳምንቱ መጀመሪያ ዕለት ሊነጋ መቅላላት በጀመረ ጊዜ የተቀመመ ሽቶ አዘጋጅታ ወደ ጌታዋ መቃብር ስትሄድ በሕያው ቃሉን ስሟን ሲጠራት ድምፁን የሰማችውን ጌታችን 7 አጋንንት ያወጣላትን ያቺን ዝነኛዋን ዘማ ታውቃታለህን አለችው። ቄሱም አዎ አውቃታለሁ፣ ቤተክርስቲያንም ይህን ታሪክ ታምናለች ትመሰክራለችም ባላት ጊዜ ያቺ ሴት እኔ ነኝ አለችው። በዚህ ቦታ ላይ ማንም ሳያየኝ ከ30 ዓመታት በላይ ኖሬያለሁ። በትላንትናው ዕለት በጸሎት ሰዓት ቅዱሳን መላእክት የጻድቃንን ዝማሬ አደምጥ ዘንድ ወደ ሰማያት ሲወስዱኝና ሲያወርዱኝ ፈቃደ እግዚአብሔር ሆኖ ቀኑን ሙሉ አይተኛል። ጌታዬ ከዚህ ኃላፊ ዓለም የምንለይበት ቀን መቅረቡን ገልጾልኛልና ወደ ሊቀ ጳጳሳት መክስሚያኖስ ሄደ በመጪው የትንሣኤ በዓል ዕለት ለጸሎት ወደ ቤተክርስቲያን እንዲገባ እዚያም እኔን እንደሚያገኘኝ እንድትነግረው እለምንሃለሁ አለችው። ቄሱ መልአካዊ ቃና ያለውን ቃሏን ከሰማ በኋላ ወዲያው ፈጥኖ ወደ ሊቀ ጳጳሳቱ ሄዶ ያየውንና መልእክቱን ነገረው። ሊቀ ጳጳሳቱ በደስታ እግዚአብሔርን አመሰገነ። በተባለው ዕለትና ሰዓት ለጸሎት ወደ ቤተክርስቲያን ሲገባ ቅድስት መግደላዊት ማርያም በመንፈስ ቅዱስ አጋዥነት ወደ ቤተክርስቲያኑ መጥታ እጆቿን ወደ ሰማያት አንስታ ስትጸልይ ያገኛት። በዚህ ጊዜም ዙሪያዋን ቅዱሳን መላእክት ከበዋት ታየ። ፊቷ እንደ ፀሐይ ይበራ ነበርና ሊቀ ጳጳሳቱ ሰውነቱን በፍርሃት አራደው። እርሷም ወደ እርሱ ዘወር ብላ አይፍሩ አባቴ ብላ አረጋጋችው። ፊቷ በእንባ እየታጠበ ከቅዱስ ምስጢር ከተካፈለች በኋላ በመንበሩ ስር እንደሰገደች በሰላም አረፈች። ከቅዱስ ስጋዋ የወጣው መልካም መዓዛ ለሳምንት ቦታውን ያውድ ነበር። ሊቀ ጳጳሳቱ ቅዱስ ስጋዋን በክብር ካሳረፉ በኋላ እርሱም ባረፈ ጊዜ ስጋውን ከጎኑ ያሳርፋት ዘንድ ለወዳጆቹ አሳሰበ። ቅድስት መግደላዊት ማርያም ከዕረፍቷ በኋላ በጸሎታቸው ለተማጸኗት ሁሉ ታላላቅ ተአምራትን ታደርግ ነበር። በተለይ የንስሐ ጥያቄ የሚያቀርቡት ሰዎች ጸሎታቸው ፈጣን ምላሽ ያገኝ ነበር። የግብጽ ኦርቶዶክስ ቤተክርስቲያንም በዓለ ትንሣኤን በምታከብር ጊዜ ሁሉ ታማኝና ልዩ የሆነች ቅድስት መግደላዊት ማርያምን በጸሎት በአጽንኦት ትዘክራታለች። ጌታችን ኢየሱስ ክርስቶስ የሙታን በኩር ሆኖ ተነሳ። ለማርያም መግደላዊት ተገልጦም እንዲህ አላት፣ ለወንድሞቼ ለሐዋርያት ወደ ገሊላ ሂዱ፣ እኔም በዚያ ቆያለሁ በያቸው። እርሷም ወደ ደቀ መዛሙርቱ ሄዳ ጌታን ማየቷንና መልእክቱንም ነገረቻቸው። ለመልካሟ መግደላዊት ማርያም የተደረገላት ነገር በእውነት ግሩም ነው። ትንሣኤውን ለማየት በመሻት በቀዳሚት ሰንበት ተገኝታ ወደ ጌታዋ መቃብር ሄዳለችና ሊቀ መልአኩ እንዲህ ሲል ጮኸ ብሎ ነገራት፣ ተነስቷልና በዚህ የለም። የጸሎቷ በረከት በእኛም ላይ ይደር ለዘላለሙ አሜን። ምንጭ ዝክረ ቅዱሳት አንስት ዘተዋሕዶ ክፍል 1